ብብቱን ላጭቼ አንገቱን ቀጭቼ ሞኮሮኒ አሞኖኩራለሁ። እዛች መኪና ያካብዳል እንዴ? ወርደ በሽቦ ነው ደውሉ። በፍላሽ ነው የምትጭነው። እናቱ ጎማዎቹን ደርድራ በሳፋ ልሷት ስጨርስ ነው ገጥሞ የሚነዳ። የሆነ ቀን ትራፊክ ያዘውና ፍሬቻ አብራስቲያል ዞር አለና ሻማ ለኮሰ። ከዛ ትራፊኩ አንተንማ በጣም ነው መቀጣህ ብሎ ሻማውን አላጠፋበት። እኔ ራሱ 6 ኪሎ ሰደይ ብቻ መኪናዋ 3 ኪሎ ናት አትሄድም ማለት የ200 ብር ነዳጅ ቢቀዳባት ታገሳለች መኪናዋ። ነዳጅ ሳልክ እኮ ጀንጅኖ ነው የሚነዳት። ጧት ሲያስነሳት ማለት ነው። በቁልፍ አይደለም እንደ ሕፃን ልጅ ውሃ እየረጨ ነው የሚያስነሳት። ክላክስ ሲነፋ እኮ መስታወት ለማውጣት ነበረ። የዚህ ሰፈር ነዋሪ ነሽ ማለትና ሟች ነኝ። እሺ የዚህ ሰፈር ነዋሪ መሆንሽን ምንድነው ማስረጃ? ምንድነው? እተነፍሳለሁ። ስለዚህ ሰራተኛ ማለት አባ ሩዝ አሮዝዛለሁ፣ ፓስታ ፖስታለሁ፣ ስጋ ደግሞ አሰጋለሁ። ለህይወቴ ራሱ ታሰጋለሽ አንቺ። ይሄንም ተሰግድልን። ችግር የለውም እናስወግደዋለን። ግን እኮ አላየሁም። እኛ ምን ጊዜም ዝግጁ ነን። ጃንጥሎ ይሰማል። ታዲያ እንዴት አድርጌ ነው ማስወግድልህ? አማራጭ አለን? ላስወግድልህ እችላለሁ። ጸጉሩን ቋጥሬ እምብርቱን ወጥሬ ላስወግድልህ እችላለሁ። አንድ ልጨምርልህ። ሐመሩሃ ማንቁርቱን ነቅዬ እቃው ላይ ተክዬ ላስወግድልህ እችላለሁ። አረ በቃ በቃ ስታስወግደው ደውልልኝ፣ ብሩን አስገባልሃለሁ። ሄሎ ጤና ይስጥልኝ። አጭበራሪ ባንክ ነው የምንደውልልዎት። አጭበርባሪ ባንክ? ኖ አጭበራሪ ባንክ። እሺ ምን ነበር? እንኳን ደስ አሎት የ20 ሚሊዮን ብር ተሸላሚ ሆነዋል። እጄ አትይኝ። 20 ሚሊዮን ብር ብቻ። እየቀለዱ ነው? ኦኬ አይፈልጉም? ለምን አልፈልግም? ላኩልኛ። ታዲያ ምን ችግር አለ? እሺ እንልክልዎታለን፣ ችግር የለውም። መጀመሪያ ግን እሺ ባንክ አካውንት እንልክልዎትና ከዚያስ በምንልክልዎት አካውንት 20 ሺህ ብር ያስገባሉ። በእውነት በይስ? እየቀለድኩ አይደለም። ታዲያ ምን ችግር አለው? ቆርጣችሁ ላኩልኛ። ምኑን? 20 ሺህ ብሩን ነዋ። 20 ሚሊዮኑ ላይ ቁረጡና ቀሪውን ላኩልኝ። እንደዛ አይነት አሰራር የለም የኔ አባት አይደል? አዎ ምንም ችግር የለውም እኮ አይስጉ። ልክ 20 ሺህ ብሩን ካስገቡልን በኋላ እሺ እንመልስልዎታለን። የበላሽ ይመለስ። አልገባኝም። እድሜ ልክሽን አይግባሽ። እየሰደቡኝ ነው? አይደለም ቅቤ እየቀባሁሽ ነው። ቅቤ ክብሮትን ይጠብቁ። ከግንድ ጋር ያጣብቅሽ። ኦኬ ካልፈለጉ ይቀራል፣ ግን እድሉ እንዳያመልጦት። ፈስሻ ምልጥሻ። ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ በዚህ አይደለም በዚህ ብታርደኝ አልጠጣ። አረቄ መጨረሻችን ነው። በቃ ዛሬ ግን አንድ ጨዋታ አጫውትሻለሁ። ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት አናውቀውም፣ ግን ካወቅኩት እሺ። ይኸውልሽ አረቄውን እሸፍነዋለሁ በዚህ ማለት ነው። እሺ ከዛ የት ውስጥ እንዳለ ትነግሪኛለሽ። ካወቅኩት እሺ ልጀምረው። ይኸውልሽ የት ውስጥ ነው ያለው? ኧረ እኔ ይሄ እስኪ ቼክ አድርገው እስኪ። ራሱ ነው ቅዳው። እኔ ምንም አይኩ። ዶክተር አብይ ግን ዶክተር ነው እንዴ? ምን ነው? አይ ደሞዝ ጨመርልኝ እንዳይል እኮ። ምን እሱ ብቻ እናት ባንክ ሲያጠባሉ እንዴ? ምን ነው? አይ ሄደን እንድንጠባ ነበር። ሄደን እንጥባ እንዴ? እንሂድ። በፊት ፀጉሬ ነበር እየሸሸ የነበረው። አሁን አረ ግንባሬም እየሸሸ ነው። ወዮ ባለሱቅ ዮዮ አለ እንዴ? አዎ አለ። ዮዮ በረዶ አውቀኸዋል? አዎ አወቀው። እባው አረ የሚጠባ ነገር ይጠባ። ደስታ ሊገዛ አይችልም። ምን አይነት ሰው ነሽ? እንዴት ነው ገንዘብ ደስታን የማይገዛው? ህሊና የለሽም እንዴ አንቺ? እንዴት ነው ገንዘብ ገንዘብ ደስታን ሊገዛ አይችልም በተአምር። አቤት አባ። እስቲ እቺን ቴካዌ አድርግ። አንድ ፍሬ ቺፕስ እኮ ነው የቀረው እኮ። ቴካዌ አድርግ ቤት ሂጅ እበላለሁ። አንተ ያማሃል እንዴ አባ? ችጋራም አባቴ እንብላ። አፈር ደቼ ብላና በቃኝ በል። የተባረከ ይሁን በል። ይኸው ትነሳና እግርን ነው የሚሰብረው። የተባረከ ይሁን አባቴ። ቢ የተባረከ ይሁን ማለት እኮ ከልቤ አይደል። እሷንማ ብታጎርሰኝ ወረስካት። አይስማ ገንዘብ ደስታን ሊገዛ አይችልም። ምን አይነት ሰው ነሽ? እንዴት ነው ገንዘብ ደስታን የማይገዛው? ህሊና የለሽም እንዴ አንቺ? እንዴት ነው ገንዘብ
ገንዘብ ደስ አንድ ፍሬ ቺፕስ እኮ ነው የቀረው እኮ ቴካዌ አድርገህ ቤት ሂጅ በላው። አንተ ያማሃል እንዴ አባ ችጋራም